ሚያዝያ 27 የኩራትና የነጻነት ድል። ሚያዝያ 27 ለብዙዎች ተራ ቀን ሊመስል ይችላል። ነገር ግን ለእኛ ለኢትዮጵያውያን ይህ ቀን የደም የአጥንትና የማንነት ዋጋ የተከፈለበት ታላቅ ዕለት ነው። 5 ዓመታት የፈጀው የመከራ ሌሊት አብቅቶ የነጻነት ፀሐይ የወጣችበት ድንቅ ታሪክ ዛሬ በስፔሻል ሚዲያ የጀግኖቻችንን የድል ጉዞ እናሳያችኋለን። አብራችሁን ቆዩ። ታሪኩ የሚጀምረው በ1928 ዓመተ ምህረት ነው። ዘመናዊ መሳሪያ የታጠቀው የፋሺስት ኢጣሊ ጦር በፈረሰኛና በእግረኛ አርበኞቻችን ላይ መርዛማ ጋዝን አርከፈከፈ። አዲስ አበባ በጠላት እጅ ወደቀች። ንጉሠ ነገሥቱም ተሰደዱ። ዓለም ኢትዮጵያ በቃላት ብላ በፈረደችበት ወቅት ግን ጀግኖች አርበኞቻችን በዱር በገደሉ ሞት ለነጻነቴ ብሎ ተነሱ። እነ በላይ ዘለቀ፣ አበበ አረጋይ፣ ከበደ ቡልቻና ስማቸው የማይጠራ በሺዎች የሚቆጠሩ አርበኞች ጠላትን እንቅልፍ ነሱት። ፋሺስት በከተማው ምሽግ ሲሰራ አርበኛው በየጥቅጥቅ ጫካውና በየአፋፉ ሆኖ የጠላትን ቅስም ሰበረ። ኢትዮጵያዊት እናቶቻችንም ስንቅ በማቀበልና መረጃ በማቀበል የአንበሳውን ድርሻ ተወጡ። ከ5 ዓመት መራራ ትግል በኋላ ሚያዝያ 27 ቀን 1933 ዓ.ም ያ ቀን መጣ። ፋሺስት ተሸንፎ ከአዲስ አበባ ወጣ። ቀዳማዊ ኃይለ ሥላሴ በድል አድራጊነት ወደ መናገሻ ከተማቸውን ተመለሱ። በታላቁ ቤተ መንግሥት ፊት ለፊት የኢትዮጵያ ሰንደቅ ዓላማ በኩራት ተሰቀለ። ኢትዮጵያ ከአፍሪካ ቀኝ ግዛት ካልተገዛች ብቸኛ ሀገር መሆኗን ለዓለም ዳግመኛ ያረጋገጠችበት ታላቅ ቀን ሆነ። ዛሬ የምንተነፈሰው ነጻነት የጀግኖች አባቶቻችንና እናቶቻችን ውድ ስጦታ ነው። ሚያዝያ 27ን ስናስብ ታሪክን ብቻ ሳይሆን ለሀገር መሞትንም ምን እንደሆነ እንማራለን። ክብር ለጀግኖቻችን። ለተጨማሪ ታሪክ ቪዲዮዎች እንዲደርሳችሁ ስፔሻል ሚዲያን ሰብስክራይብ ያድርጉ።